አይ ባርሳ በር ዘግተው ለጠፉሽ። ሲጀመር ይሄ መተተኛ ሜዳ ነው እኮ እንዴ! ሳንቲያጎ በርናቦ መተተኛ ነው። በቃ እንደ አርሰናል ያለ ቡድን ነው። ሄዶ ለጠፍ አድርጎ ሊመጣ የሚችለው ብዙ ጊዜ አሉ ለነገሩ። አይ ባርሳ እንኳን በዛ አይታማም። ግን ያው ዛሬ ተለጥፋለሽ ባርሳ 2-1 በሆነ ውጤት ሰጧት። ጀማው ሰጧት። የነጥብ ልዩነታቸው 5 ደረሰ። 22 ለስንት ነው? ለ27 ሆኑ። ማድሪድ በ27 ነጥብ መሪነቱን አጠናክሮ ቀጠለ። ጀምአው ዘንድሮ በጣም ከላሚን ያማል ብዙ ነገር የባርሳ ደጋፊዎች ጠብቀው ነበር፣ ግን እንደጠበቃችሁት እያገኛችሁት አይደለም። ይሄ ልጅ ሴቶቹ በልተው እየጨረሱት ነው በእውነት። አሁን ሜዳ ላይ ስታዩት በኪሊያን ኢምባፔና በላሚን ያማል መካከል ያለው ልዩነት የዓለም ዋንጫ አሸናፊና ይሄ ገና ብዙ አላሸንፍም እና ጠንክሮ መስራት ያለበት ጊዜ ላይ ሆኖ ግን ያን እያሳየ አይደለም። ያማል እያያችሁት ነው። ለማንኛውም ግን ማድሪድ ማለት ነው በጣም ተፎካካሪው ከሆነው ከባርሳ ላይ እንግዲህ 3 ነጥብ ወስዶበታል። ጀማው ጨዋታው 2-1 በሆነ ውጤት ተጠናቋል። ምን ሀሳብ አስተያየት አላችሁ ጀማው?